የሀገር ህልውና ጸንቶ እንዲቆም እንደ ፍርግርግ ብረት ሳይናወጡ መቆም ካለባቸው ብሔራዊ ተቋሞቻችን መካከል የሀገር መከላከያ ሚኒስቴር አንዱና ግንባር ቀደሙ ነው። ዛሬ በተለይም በወታደራዊ መስክ የሚገነባ የፈረጠመ ጡንቻ በዲፕሎማሲው መድረክ ሊኖር የሚገባ ተደማጭነትን ይወስናል። የታፈረና የተከበረ ሀገር እንዲኖር ከተፈለገ በከባቢያዊ አህጉራዊና ዓለም አቀፋዊ የሰላምና የደህንነት ጉዳዮች ላይ ንቁ ተሳታፊና ተወዳዳሪ የሆነ ወታደራዊ ተቋምን መገንባት ለነገ የማይተው መሰረታዊ ጉዳይ ከሆነ ውሎ አድሯል። በዚህም መሰረት የትኛውም ሀገር ካለው ሀብት ላይ ቀንሶ ይህንን ወታደራዊ ተቋም ዘመናዊና ተጽዕኖ ፈጣሪ ለማድረግ ይቀረሽ የማይባል ርብርብ ማድረጉ ተገቢም ግዴታውም ሆኗል። የሀገር ህልውናን በሁለንተናዊ መስዋዕትነቱ እያጸና 118 ዓመታትን የተሻገረው ጀግናው የሀገር መከላከያ ሰራዊታችን በዘመናት መካከል የገጠሙትን ዘርፈ ብዙ ተግዳሮቶች በጽናት እየተሻገረ ዛሬ ላይ ደርሷል። ሰራዊታችን የዕድሜ ጠገብነቱን ያህል እንኳ ባይሆንም ዛሬ በተለይ ባለፉት ጥቂት ዓመታት ባደረገው ሁለንተናዊ ለውጥ መልከ ብዙ ስኬቶችን አስመዝግቧል። ያለፉት መንግስታት ስልጣናቸውን በኃይል በሕዝብ ላይ ለመጫንና አጽንቶ ለማስቀጠል የሰራዊቱን ተልእኮ ከፓርቲ ህልውና ጋር ለማቆራኘት ከፍተኛ ጥረት አድርገዋል። በዚህም ምክንያት መንግስታት በተለዋወጡ ቁጥር ከመሰረቱ እየፈረሰ እንደ አዲስ ሲገነባ በመኖሩ ምክንያት ተቋሙ ያስቆጠረውን 118 ዓመታት የሚመጥን ፈርጣማ ጡንቻ ላይ ለመድረስ አለመቻሉ እሙን ነው። በተለይም ደግሞ በህወሓት ፈላጭ ቆራጭነት ሲመራ የነበረው የኢህአዴግ መንግስት በዚህ ተቋም ላይ ያሳረፈው የጥላቻና የፈሪ ዱላ ታሪክ መቼም አይዘነጋውም። ያ ስርዓት ከቀደሙ ኢትዮጵያዊ ማንነቶች ጋር ሁሉ ጸብ ያለው ይመስል የቀደመው ትውልድ የገነባውን መልካም ነገር ሁሉ በማውደም አብዝቶ የሚጠላትን ሀገር ለ3 አስርት ዓመታት ለሚጠጋ ጊዜ መምራቱ የታሪካችን መራራ ሐቅ ነው። የሀገር መከላከያ ሰራዊቱን ሙሉ ለሙሉ በትኖና ለከፍተኛ እንግልት ዳርጎ ሳይረካ የደርግ ሰራዊት የሚል ታርጋ ለጥፎበት በየዕለቱ ከፍተኛ የጥላቻ ፕሮፓጋንዳ ሲነዛበት መኖሩ የቅርብ ጊዜ ትውስታችን ነው። ስርዓቱ ከዚህም ባሻገር በቀጠናው ብቻም ሳይሆን በአፍሪካ አንቱ የተሰኘውንና በሀገርና በሕዝብ አንጡራ ሀብትና ዕውቀት የተገነባውን ግዙፉን የኢትዮጵያ ባህር ኃይል አፍርሶ ሀገራችንንም የባህር በር አልባ አድርጎ ለኢትዮጵያ ያለውን ከፍተኛ ጥላቻና ንቀት በተግባር አረጋግጧል። የሀገር መከላከያ ሰራዊቱን የትም ከበተነ በኋላ በድርጅት ታጣቂዎች እንደ አዲስ ያቋቋመው ሰራዊትም የመጨረሻ ምሽግነቱ ለአብዮታዊ ዲሞክራሲ እንደሆነ በማቋቋሚያ አዋጁ ላይ በግልጽ በመደንገግ ስልጣኑን ባፈሙዝ ለማጽናት ይህ ቀረሽ የማይባል ርብርብ አድርጓል። በተለይም ቁልፍ የሰራዊቱን የመሪነት ቦታዎች በራሱ በህወሓት ታጋዮች እንዲያዙ በማድረግ የኃይል ሚዛኑ ከእጁ እንዳይወጣ ከፍተኛ ትግል ሲያደርግ ኖሯል። ኢትዮጵያን አብዝቶ የሚወደውና ለሀገርና ሕዝብ ህልውና መከበር ከፍተኛ ዋጋ የከፈለው በኋላም አመድ አፋሽ ሆኖ የዋለው ውለታ እንደ ኃጢአት ተቆጥሮበት የትም እንዲበተን ማኅበራዊና ኢኮኖሚያዊ መሠረቱ እንዲናጋና ከነ ቤተሰቦቹ ከፍተኛ ችግር ላይ እንዲወድቅ የተደረገው በደርግ ዘመነ መንግሥት የነበረው የሀገር መከላከያ ሰራዊት አባላት ግን በሀገራቸውና በሕዝባቸው ላይ ቂም ሳይዙና ተስፋ ሳይቆርጥ በኢትዮ ኤርትራ ጦርነት ዳግም ተሰልፈው መስዋዕትነትን በመክፈል እውነተኛ ኢትዮጵያዊነታቸውን አረጋግጠዋል። በዚያ የኢትዮ ኤርትራ ጦርነት ወቅትም በብዙ ሺህ የሚቆጠሩ ኢትዮጵያዊ የቁርጥ ቀን ልጆች የሀገር መደፈር አንገብግቧቸው ሰራዊቱን የተቀላቀሉበት ወቅት እንደነበር አይዘነጋም። ከኢትዮጵያ ታሪካዊ ጠላቶች ጋር ቅርብ ትስስር ባላቸውና ራሳቸውን በባንዳነት ያጠመቁ የህወሓት ቁልፍ ሰዎች የሚመራው ቡድን በሕዝባዊ አመፅ ከመንበረ ሥልጣኑ ሲባረርም እንደ አሜባ ከያለበት ተሰብስቦ በመቀሌ ከተማ ከመሸገ በኋላ በሥልጣን ዘመኑ ቆፍሮ የቀበረውን የጦር መሣሪያና ባህላዊ ጄኔራሎቹን በመተማመን ዳግም የኢትዮጵያ ዋልታና ማገር በሆነው የሀገር መከላከያ ሰራዊት ላይ የጥላቻና የክህደት ስለቱን ሰነዘረ። ከ2 አስርት ዓመታት በላይ
ከትግራይ ሕዝብ ጋር ጥብቅ ማኅበራዊ መስተጋብርን ፈጥሮ በኖረው የሰሜን ዕዝ ላይ አረመኔያዊ የክህደት ሰይፉን የመዘዘው ይህ ከሃዲና ባንዳ ቡድን የፊጥኝ አስሮ እየረሸነው አስፓልት ላይ አስተኝቶ ሲኖትራክ የነዳበት ሰራዊት ራሱ የሚመራውና ያሳደገው ልጅ ነበር። ለኢትዮጵያና ሕዝቦቿ የመረረ ጥላቻ ያለውና ኢትዮጵያን ስልታዊ በሆነ ፖለቲካዊ አሻጥር በታትኖ የራሱን የበለጸገ ሀገር እውን ለማድረግ አድብቶ ሲሠራ የነበረው ይህ የባንዳ ስብስብ አንድ ቀን አሳካዋለሁ ብሎ ያሰበውን የጭካኔ ጥግ በተነሳበት ሕዝባዊ ቁጣ ሳይወድ በግዱ ከሥልጣን በመወገዱ ምክንያት የተደበቀ ኢትዮጵያዊ ጠልነቱን ገሃድ እንዲያወጣው ተገደደ እንጂ የቡድኑ የመጨረሻ መዳረሻና ግቡ ኢትዮጵያን በዙሪያዋና በሩቅ ለሚገኙ ታሪካዊ ጠላቶቿ አሳልፎ መስጠትና ሀገርነቷን ከታሪክ ማኅደር መፋቅ ነበር። ለዘመናት የኢትዮጵያን ሞት እርሱ እየሞተ፣ የአገሩን ቁስል እርሱ እየቆሰለ፣ የሕዝቡን ስቃይ እርሱ እየተሰቃየ ኢትዮጵያን ከዘመን ዘመን ማሸጋገር የቻለው ጀግናው ሰራዊታችን በሀገርና በሕዝብ ላይ የተከፈቱ ሁለንተናዊና የተናበቡ ጥቃቶችን ለማምከን ዛሬም ክንዱ አልዛለም። ይልቁንም በታሪክ ያጋጠሙትን ሰንኮፎች ቀስ በቀስ እየነቀለና ጥፋቶችን በጥበብ እየተሻገረ በክቡር መሥዋዕትነቱ ከጠላቶቹ መቃብር ላይ በኩራት መቆም ችሏል። ፊት ለፊት ሊገጥሙት የማይደፍሩት የሩቅና የቅርብ ታሪካዊ ባላንጣዎቹ ሀገራዊ ክብርና ነጻነታቸውን ለግላዊና ቡድናዊ ጥቅሞቻቸው አሳልፈው የሸጡ ተላላኪ ባንዳዎችን በገፍ ፈልፍለው ኢትዮጵያን በርስ በርስ ጦርነት ለመበታተን የሚያደርጉትን የቀቢጸ ተስፋ መፍጨርጨር በተለመደ አይበገሬነቱ ድባቅ እየመታ ኢትዮጵያንና ሕዝቦቿን ከተነገሩም ካልተነገሩም መከራዎች መታደግ ችሏል። 118 ዓመታትን ኢትዮጵያን ሲል ክቡር መሥዋዕትነትን የከፈለው ጀግናው ሰራዊታችን በመልካምም በመጥፎም የታሪክ አጋጣሚዎች ታጅቦ ከትውልድ ወደ ትውልድ እየተሸጋገረ እነሆ ዛሬ ከመቼውም ጊዜ በላይ በሰው ኃይል በወታደራዊ ቴክኖሎጂና መሠረተ ልማቶች በአደረጃጀቶችና ወታደራዊ ዶክትሪኖች ልቆና ዘምኖ ዛሬም የቀጠለውን የባንዳዎችና የባዳዎችን እኩይ ሴራ እየበጣጠሰ ቀጥሏል። ጀግናው ሰራዊታችን ከመቼውም ጊዜ በላይ ባለፉት ጥቂት ዓመታት ተጨባጭና ምናልባታዊ የደህንነትና የሉዓላዊነት ስጋቶችን ታሳቢ ያደረጉ የወታደራዊ ዝግጁነት ተግባራትን በተጨባጭ ውጤት አከናውኖ ለማትደፈር ሀገር የማይበገር ሰራዊትነቱን በተግባር አረጋግጧል። ባህር በር እናገኛለን፣ በቦሌም ሆነ በባሌ። ሀገራችን ኢትዮጵያ በግፍ የተነጠቀችውን የባህር በር ለማስመለስ ሕጋዊ፣ ሰላማዊና ዲፕሎማሲያዊ መንገዶችን አጥብቃ ትሻለች። ይህ ማለት ግን ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ተፈጥሯዊ መብቶቿን ከማስመለስና ከማስከበር ወደ ኋላ ትላለች ማለት አይደለም። ኢትዮጵያን የባህር በር አልባ አድርጎና የሕልውናዋን ቁልፍ በሌሎች እጅ ላይ አስቀምጦ እንቅልፍ መተኛት በታሪክ ከመወቀስ አያድንምና በጥላቻና ሽፍት አደጋ ላይ የወደቀውን ሀገራዊ ሕልውና በተለመደ ክቡር መሥዋዕትነታችንና ጀግንነታችን መልሰን ከእጃችን እናስገባለን። ይህንን ሐቅ ደግሞ ባዳውም ባንዳውም ጠንቅቆ ያውቀዋል። የቀጠናውን ጂኦ ስትራቴጂካዊ ቁመና የቀየርንበትን የማንሰራራት ዘመናችንን ጅማሬ ያበሰርንበትን በአንድነት ስንቆም የማንበገር ሕዝቦች መሆናችንን ዳግም ያረጋገጥንበትን ታላቁን የሕዳሴ ግድባችንን ለማደናቀፍ የተሴሩ ሴራዎችን የተዘረጉ ወጥመዶችን ሁሉ በክቡር መሥዋዕትነቱ እያመከነ በሕዳሴ ግድቡ ላይ ደማቅ አሻራውን ያኖረው ጀግናው ሰራዊታችን አሁንም ለሀገራችን ብሔራዊ ጥቅሞች መከበርና ለሕዝባችን ሰላምና ደህንነት መረጋገጥ የሚቆጠበው ጉልበት፣ የሚሸሽገው ዕውቀት፣ የሚሳሳለት ሕይወት እንደማይኖር ጠላትም ወዳጅም ሊገነዘብ ይገባል። ይህ የሀገርና የሕዝብ ሀብት መመኪያና ጋሻ የሆነ ተቋም ከትውልድ ወደ ትውልድ እየተሸጋገረ በተደማሪ አቅሞች አሁን ካለበትም በላይ እንዲዘምንና እንዲፈረጥም አስቻይ የሆኑ ምቹ መደላድሎች ተፈጥረዋል። ከእነዚህም መካከል
ሰራዊቱ የአንድ ፓርቲ ዘበኛ እንደሆነ የሚደነግገው የማቋቋሚያ አዋጅ ተሽሮ የሀገር መከላከያ ሰራዊት የሕዝብና የሀገር የመጨረሻ ምሽግ እንደሆነ በሚያበስር አዲስ አዋጅ መተካቱ አንዱና መሠረታዊው ነጥብ ነው። ከዚህም በተጨማሪ ሰራዊቱ ኢትዮጵያን እንዲመስል በኢትዮጵያ ልክ ሆኖ እንዲገኝ በርካታ የማሻሻያ ተግባራት ተከናውነዋል። በመሆኑም ጀግናው ሰራዊታችን ከታላቁ ሀገራዊ ግዳጅና ተልእኮ ወርዶ የቡድንና የፓርቲ ዘበኛ የሚሆንበት ዘመን አብቅቷል። ይህ ደግሞ ተቋሙ ማንም ሲመጣ እየገነባው ሲሄድ እየፈረሰ ሁሌም ከዜሮ የሚጀምር አድሮ ጥጃ ከመሆን ተላቆ ከትውልድ ወደ ትውልድ እየተሸጋገረ በተደማሪ አቅሞች እየፈረጠመ የአገርን ብሔራዊ ጥቅሞችንና ደህንነትን በአስተማማኝ መከላከልና ማስከበር የሚችል ኃይል እንዲሆን ያስችለዋል። የማትደፈር ሀገር ባለቤት ለመሆን የማይበገር ሰራዊትን እውን ማድረግ መሠረታዊ ጉዳይ ነው። ጠላቶቻችን ከግራም ከቀኝም ሰራዊታችን ላይ በሁሉም የጦርነት አውዶች የሚረባረቡት ለኢትዮጵያ ካላቸው ጥላቻና እኩይ ፍላጎት በመነሳት ነው። ምክንያቱም ጀግናው ሰራዊታችን እያለ በኢትዮጵያና ሕዝቦቿ ላይ ያሰቡት የጥፋት ድግስ ፈጽሞ እውን እንደማይሆን ጠንቅቀው ያውቁታልና ነው። በአውደ ውጊያ ፊት ለፊት ገጥመው ማሸነፍ ቢሳናቸው ያለ ስሙና ምግባሩ የሐሰት ስምና ምግባር ለመስጠት ብዙ የሚለፉት ጀግናው ሰራዊታችን የተጎናጸፋቸውን ሕዝባዊ አመኔታና ክብር በመሸርሸር በሕዝብ ዘንድ የተጠላና ደጀን አልባ ሰራዊት እንዲሆን ለማድረግ ካላቸው መሻት የመነጨ ነው። ይሁን እንጂ ሰራዊታችን ከራስ በፊት ለሕዝብና ለሀገር በሚለው እሴቱ በጽኑ መሠረት ላይ የተገነባ ነውና የሐሰት ፕሮፓጋንዳቸው ሁሉ ላም ባሏለበት ኩበት ለቀማ እንዲሉ ውሃ የሚቋጠር ሳይሆን ቀርቷል። ጀግናው ሰራዊታችን እንኳንስ ለገዛ ሕዝቡ ይቅርና በዓለም ሰላም ማስከበር ተልእኮች ተመራጭና ተወዳጅ ያደረገው ለሕዝብ ያለው ርኅራኄና ፍቅር ዋነኛ መገለጫው በመሆኑ እንደሆነ ለነዚህ ኃይሎች መንገር አውቆ የተኛን ይሉትን ብሂል ያስታውሳልና እንተወው። ኢትዮጵያ በከፋፋይ ትርክቶችና በባዳዎች እኩይ የፖለቲካ ሽፍት እርስ በርስ ተባልታና ተበታትና የማየት ጥልቅ ፍላጎት ያላቸው ታሪካዊ ባላንጣዎቻችን በጀግናው ሰራዊታችን አይበገሬነትና ክቡር መሥዋዕትነት ለከፍተኛ ኪሳራ ተዳርገዋል። እነሱ እንዳሰቡት ሳይሆን ይልቁንም ኢትዮጵያ በየጊዜው የጀመረችውን ሜጋ ፕሮጀክቶች እያጠናቀቀችና አዳዲስ ጨዋታ ቀያሪ ግዙፍ ፕሮጀክቶችን እየገነባች ባልተቋረጠ የእድገትና ብልጽግና መንገድ ላይ በስኬት እየተራመደች ቀጥላለች። ስር የሰደደ ድህነታችንንና ኋላ ቀርነታችንን ታቅፈን እሽሩሩ ስንል እንድንኖር ዘመን የተሻገረ መሻት ያላቸው ጠላቶቻችን በዘረጉልን ወጥመድ ተሰናክለን ሳንወድቅ በብልሃትና በጽናት ቀስ በቀስ ቀፍድዶ ከያዘን ድህነት ወደ ተሟላ ብልጽግና እንደምንሸጋገር አመላካች የሆኑ ጽኑ መሠረቶችን ማኖር እየቻልን መሆኑ የማይታበይ ሐቅ ነው። ካሰብነው ለመድረስ ደግሞ በጠመንጃ አፈሙዝ ተግዳሮት የሚደቅኑብንን የድህነት የመከፋፈልና የኋላ ቀርነት ዘበኞችን ድባቅ እየመታን አንድነቷና ሕልውናዋ የተጠበቀ የበለጸገችና የማትበገር ሀገር ለትውልድ እናስረክባለን።